እሺ እንዴት ናችሁ? ሰላም ናችሁ? ይሄ ፕሮግሬስ አካዳሚ ነው። ሶ ዛሬ የምናየው የኢንቨርስ ኦፍ ፈንክሽን እንዴት ማወቅ እንችላለን ነው። ሶ ዛሬ አንዩዥዋል የሆነ ጥያቄ ነው ይዤላችሁ የመጣሁት። ሞስት ኦፍ ዘ ታይም ኢንቨርስ ሲጠየቅ የአንድ ፈንክሽን ኢንቨርስ ሲጠየቅ ምንድን ነው የሚደረገው? ፈንክሽኑ ጀስት በዚህኛው ፎርም ማለት ነው። ፈንክሽኑ በዚህኛው በቁጥር ፎርም ተሰጥቶ ጀስት እሱን በእንትን ፈልጉ ነው። ሶ ይሄኛው ስትሬት ፎርዋርድ ነው፣ ኢዚ ነው። ዳይሬክትሊ እየተኩ እየቀያየሩ ማወቅ የሚቻል ነው። ነገር ግን ጀስት እንደዚህ በግራፍ ፎርም ሲሰጥ እንዴት አድርገን ነው የዚህኛውን ፈንክሽን ኢንቨርስ የሚሆነውን ግራፍ ማግኘት የምንችለው ነው። ጀስት እንደዚህኛው አይነት ጥያቄ ማለት ነው። ለምሳሌ ምን ይላል እዚች ጋር ምን ይላል? ኮንሲደር ዘ ፎሎዊንግ ግራፍ ኦፍ ኤ ሪሌሽን አር ይላል። ሶ የዚህኛው ሪሌሽን ግራፉ በዚህ መልክ ተሰጥቶናል። ሶ ስለዚህ ይሄን ግራፍ አይታችሁ ምን ይላል? which of the following is the graph of the inverse of r ይላል። ሶ ምንድነው የምናደርገው? ይሄኛው ግራፍ አለ። የትኛው ግራፍ ነው ከነኚህ ውስጥ የትኛው ግራፍ ነው የዚህ ግራፍ ኢንቨርስ የሚሆነው ነው? የዚህ ፈንክሽን ኢንቨርስ የሚሆነው ከነኚህ ፈንክሽኖች ውስጥ የትኛው ነው? ሶ ይሄንን እንድትለዩ አንድ አሪፍ የሆነ ትሪክ ሰጣችኋለሁ። ምክንያቱም ይሄ በትሪክ የሚሰራ ጥያቄ እንጂ በቀላሉ የማይገኝ ጥያቄ እንትን ነው። ሶ ስለዚህ ፍሮም ዘ ዴፊኒሽን ኦፍ ሪሌሽን ኢንቨርስ ኦፍ ሪሌሽን ምን አለን? የአንድ ሪሌሽን ግራፍ ይሄ ከሆነ የኢንቨርስ ኦፍ ሪሌሽኑ የኢንቨርሱ ግራፍ ምን ይሆናል ማለት ነው? ሪፍሌክሽን ስሩ ዘ ላይን ኤክስ ኢኳልስ ቱ ዋይ ይሆናል ማለት ነው። ሶ ይሄኛው ኤዜስት ዌይ ነው። ምን ማለት ነው? በኤክስ ኢኳልስ ቱ ዋይ ላይን ላይ ምን ታደርጋላችሁ? ሪፍሌክት ታደርጋላችሁ ነው። ኤክስ ኢኳልስ ቱ ዋይ የሚለው ላይን የትኛው ነው ማለት ነው? ጀስት እችኛዋን እንዲያርጉ በኦሪጂኑ ክሮስ አድርጎ የሚያልፍ እችኛዋን ላይን ነች ማለት ነው። ሶ ስለዚህ በዚህ እችኛዋን ላይን ሪፍሌክት ይሆናል ነው። ሶ ይሄኛው ሪፍሌክት ይሆናል የሚለውን ግልጽ ለማድረግ አንድ ትሪክ ልስጣችሁ። ሶ ምን ታደርጋላችሁ መሰላችሁ? ያው እንደምታውቁት ምን አለ እዚች ጋር እችኛዋ አራት ኳድራንቶች አሉ በኤክስ ዋይ ኮኦርዲኔት ውስጥ። እችኛዋ ኮኦርዲኔት 1 ነች፣ እችኛዋ ኮኦርዲኔት 2 ነች፣ እችኛዋ ኮኦርዲኔት 3፣ እችኛዋ ደግሞ ኳድራንት 4 ነች ማለት ነው። ሶ ስለዚህ ምንድነው መሰላችሁ እንደዚህ ፈንክሽኖች በግራፍ ተሰጥቶ ኢንቨርሱን ፈልጉ ስትባሉ ማድረግ ያለባችሁ አንደኛዋ ኳድራንት ላይ ያለው ግራፍ ወደ ኳድራንት 3 ይመጣል። ኳድራንት 3 ላይ ያለው ግራፍ ወደ ኳድራንት 1 ይመጣል። ኳድራንት 2 ላይ ያለው ግራፍ ደግሞ ወደ ኳድራንት 4 ይመጣል። ኳድራንት 4 ላይ ያለው ደግሞ ወደ ኳድራንት 2 ይመጣል። ወይንም በጣም ውስብስብ ካላችሁ አጠር ላድርግላችሁ። ምን ማለት ነው? እንደምታዩት አራት ቁጥሮች አሉ እዚች ጋር 1 2 3 4። ከአራት ውስጥ ሁለቱ ኦድ ናቸው፣ ጎደሎ ቁጥር ናቸው 1 እና 3። ሁለቱ ደግሞ ኢቭን ናቸው 2 እና 4። ያ ማለት ምንድነው? ሁለቱ ኢቭኖች ውስጥ ያሉት ኢቭን ጋር ያለው ወደ ኢቭን ይሄዳል ማለት ነው። ኦድ ጋር ያለው ወደ ኦድ ይሄዳል። ሁለቱም እርስ በርስ ይቀያየራሉ ማለት ነው። ኢቭን 4 ነች፣ የአራቱ ወደ ሁለቱ፣ የሁለቱ ወደ አራቱ ማለት ነው። ኢቭኖቹ ሁለቱም ይቀያየራል እርስ በርስ፣ የሁለቱ ኦዶች ደግሞ እርስ በርስ ይቀያየራል። ሶ ስለዚህ አሁን በነገርኳችሁ መተድ መሰረት ዳይሬክትሊ አሁን ሶልቭ ማድረግ እንችላለን ማለት ነው ፕሮብለሙን። አሁን እስቲ እቺኛዋን ኳድራንት 1 ላይ ያለችዋን ግራፍ እንያት። ምን እቺኛዋን የምትመስለው ማለት ነው። እቺኛዋን እዚህ ጋር ስንስላት እንደዚህ የሆነች ነገር ነች። እቺኛዋ ነች እዚህ ጋር ያለችዋ። ሶ ስለዚህ እቺኛዋ ሪፍሌክት ስትደረግ ምን ትሆናለች ማለት ነው? ያ ማለት ወደ ኳድራንት 3 ስትሄድ ሪፍሌክሽን ስለሆነ ምን ይሆናል? ይገለበጣል ማለት ነው። ሶ ምንድነው አንድ ልክ እንደ መስታወት ማለት ነው። መስታወት ሲያሳይ ነገሮችን ገልብጦ ስለሆነ ዳይሬክትሊ ምን ሆነ ማለት ነው? እቺኛዋ አንድ ላለችው እቺኛዋ ከሆነች ወደ 3 ስታልፍ ምን ትሆናለች ማለት ነው? ጀስት እንደዚህች አይነት ነገር ትሆናለች ማለት ነው። ሶ አሁን እቺኛዋ ኳድራንት 3 ላይ የኢንቨርሷ ፈንክሽን ኳድራንት 3 ላይ ምን ማግኘት አለብን ማለት ነው? እንደዚህች የሆነች ፈንክሽን ኳድራንት 3 ላይ መስት ኢንክሉድ ማድረግ አለበት። አሁን ጀስት ፈተና ላይ በቶሎ ለመመለስ ምን ታደርጋላችሁ? እቺኛዋ ሶልቭ ካደረጋችሁ በኋላ ኳድራንት 3 ላይ እንደዚህ አይነት ግራፍ ስትራክቸር የሌለውን ካንስል ማድረግ ከውስጥ። አሁን አንደኛው ግራፍ ጋር እንምጣ። ኳድራንት 3 ላይ ያለው ምን አይነት ነው? እቺኛዋ ነች ማለት ነው። ይሄው እንደምታዩት ይሄ ነው። ሶ ከዚህ ጋር ሪዘምብል አያደርግም። ስለዚህ እቺኛዋ ኢንቨርስ ልትሆን አትችልም። እዚህ ጋርም ስንመጣ የምንፈልገው እንዲች ያለ ግራፍ ነው። እዚህ ጋር ግን ስመጣ ምንድነው እንደዚህ ዳይሬክት ነው። ይሄ
እቺኛዋ ልትሆን አትችልም ማለት ነው። ግን ኢዚሊ እዚህ ጋር ስንመጣ ምን ሆነ ማለት ነው? እንደምታዩት እንደዚህ ጀስት እቺኛዋ ጋር ዳይሬክትሊ ሪዘምብል የሚያደርግ ማለት ነው። ስለዚህ ምን አገኘን ማለት ነው? አንሰሩን በቀላሉ ጊዜ ሳንፈጅ አገኘን ማለት ነው። ሌላውንም ቼክ ለማድረግ ያክል እንየው። ለምሳሌ ኳድራንት 4 ላይ ያለው ምንድነው? ረዘም ብሎ እንደምታዩት ከዚህ እንደዚህ ብሎ ረዘም ብሎ ነው ያለው። ኳድራንት 2 ላይ ያለው ትንሽ አጠር ይላል ማለት ነው። ስለዚህ አሁን ይሄኛው ረጅሙ ወደ 2 ያልፋል። እዚህ ጋር 2 ጋር ያለው አጭሩ ደግሞ ወደ ያልፋል ነው። ተመልከቱት። ቅድም 4 ጋር ያለው 2 ጋር ያለው አጭሩ ይሄ ወደዚህ መጣ። አሁን 4 ጋር ያለው ደግሞ ምን ሆነ? ረዘም ብሎ እንደዚህ ሆነ ማለት ነው። ቅድም እንደምታዩት ከየት ወደ የት ነው የተሰመረው? ከዚህ ወደዚህ ነው። አሁን ደግሞ ከላይ ወደ ታች እንደዚህ ተገልብጦ ማለት ነው። ልክ በዚህ መሰረት ማወቅ ትችላላችሁ ማለት ነው። ለዛሬ ያየነው ይሄንን ይመስላል። ፈንክሽን በግራፍ መልክ ሰጥቷችሁ ኢንቨርሱን ፈልጉ ስትባሉ ኢዚሊ በዚህ አይነት መልክ ማወቅ ትችላላችሁ። እንግዲህ እንደምታዩት ይሄኛው ቪዲዮ ሪከርድ የተደረገው ከኦልድ ካሪኩለም ነው። ከኦልድ ካሪኩለማችሁ ግሬድ 11 መጽሐፍ ላይ ነው። ይሄንን ሪከርድ ለማድረግ ያሰብኩበት ምክንያት ምንድነው? ሁለቱንም መጽሐፎች ኮምፔር ለማድረግ ሞክሬ ያለው ኒውንም ያኛውንም ኮምፔር ለማድረግ ሞክሬ ያለው ግን በንጽጽር ስታይ የኦልዶቹ ትንሽ ጠጠር ያሉ ጥያቄዎችን ይይዛሉ። እነኛን መጽሐፎች ኦልዶቹን ባትንቋቸው እኔ በጣም ሪኮመንድ አደርጋቸዋለሁ። በጣም የሚመሳሰሉ ፖርሽኖችን አንድ የሆኑ ፖርሽኖችን ሄዳችሁ እነኛን መጽሐፍቶች እንደ ሪፈረንስ ብትጠቀሙ በጣም ተጠቃሚ ትሆናላችሁ ብዬ አስባለሁ። ሜቢ ዳይሬክት የሚመጣም ጥያቄ ሊኖር ስለሚችል ደግሞ ጥያቄዎቹ ከበድ ስለሚሉ እዛ ከበድ የሚሉ ጥያቄዎችን ከሰራችሁ ይሄ ስለሚቀላችሁ በዛ ማግኘት ትችላላችሁ። ይሄ ፕሮግረስ አካዳሚ ነው። ላይክ፣ ሼር፣ ኮሜንት እንዳይረሳ። የሚሰራላችሁን ጥያቄም ከፈለጋችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ።